ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ ወንድሞቼ፣ ዛሬ እንግዲህ ሀሪፍ ሽሮ እንሰራለን። እቤት ውስጥ ባለን ነገር ነው የምንሰራው። ተከታተሉኝ ማለት እፈልጋለሁ ውዶቼ። ሽንኩርቱ ላይ ዘይት ጨምሬ ነው እንግዲህ፣ ምክንያቱም ሊይዝ ቤት ስለነበረ ካሜራ ምናምን እስከማስተካከል ድረስ እንትን ያዘብኝ እንዳይዝብኝ ብዬ ዘይት ጨምሬ ነው ስልኩን ያስተካከልኩት ማለት ነው። ስለዚህ እንደምን አላችሁ? ደህና ናችሁ ወይ? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ዩቲዩብን እንግዲህ ሰብስክራይብ እያደረጋችሁ ቤተሰብ እንድንሆን እፈልጋለሁ ውዶቼ። ሰብስክራይብ ያደረጋችሁ ልጆች ደግሞ ከልብ በጣም አመሰግናለሁ ማለት እፈልጋለሁ። ይሄ በርበሬ ነው። በነገራችን ላይ በርበሬ በጣም ቆንጆ በርበሬ ነው። የኢትዮጵያ በርበሬ ነው። በጣም ደስ የሚል ነው። በርበሬ ያው ሽሮ ላይ ብዙ አላበዛም ብያችኋለሁ። ምክንያቱም መጨረሻ አካባቢ ላይ ቃሪያ ስለመጨመር ማለት ነው። ሽሮውን ደግሞ ምጥን ሽሮውን ደግሞ እንትን ስለሆነ ምጥን ሽሮ ስለሆነ ማለት ነው ብዙ በርበሬ አያስፈልገንም። እናንተ በርበሬ እንዳታበዙ ማለት ነው። ዘይት ደግሞ በዛ እንዳትሉ ውዶቼ። ዘይቱ ስለሆነ ያው ችግር የለውም። ዘይት ቢበዛ ምንም ችግር የለውም ማለት ነው። ምክንያቱም ይሄ ዘይት እንትን መጥፎ አይደለም ይሄኛው ዘይት ማለት ነው። በጣም አሪፍ ስለሆነ ስለዚህ ችግር የለውም ማለት ነው። ቢበዛ ቢያንስም ከላይ ጨምርበትና ችግር የለውም ይሄ ማለት ነው። የዘይቱን ጁሱ በጣም መድኃኒት ነው ከምንም በላይ ማለት ነው። ውሃይን እየፈላልኝ ነው። በጎን ውሃ ፈጃለሁ ልጆቼ። እንግዲህ ብዙ ጊዜ ልጅነት ነገሮች ማስ የምሰራው ወይ ሽሮ ወይ ምስር፣ ድፍን ምስር ሽሮ ምናምን ነገር አልፎ አልፎ ደግሞ ክክ፣ ጎመን፣ ጥቅል ጎመን ምናምን ነገር ሰራለሁ። ካሜራ ስልክ እንደዚህ ለማስቀመጥ አንዳንድ ጊዜ አይመቸኝም ማለት ነው። ለዛ ነው እና ይታይ ነው ብዬ አስባለሁ። ኢንሻአላህ እኔ ብዙ ጊዜ ምግብ ላይ ብዙ ቅመም አልጨምርበትም። ምክንያቱም የልብ ጣር ምናምን ነገር ስባችን ያቃጥለናል እንጂ ምንም ነገር የለውም ማለት ነው። እና ብዙ ቅመም አልፈልግም፣ ትንሽ እጨምራለሁ ማለት ነው። ኖርማል ነው። በጣም ደስ የሚል ነው። ወጥ ያን ያክል ቃር ምናምን የሚያወጣ ነገር አይደለም ይሄኛው ማለት ነው። ምንድነው የሚባለው? ፍልፍል አስወድና ምናምን ነገር የሚባለው ማለት ነው። አንድ ላይ የሚሸጠው ነው። እስከሚጥሚጣ በርበሬና ፍልፍል አስወድ ነው የሚባለው። አንድ ላይ የሚሸጠውን ገዝቼ ነው ማለት ነው። ግን ፍልፍል እንትን በርበሬውን አልፈጨሁትም። ከዚህ ጋር ጥንቃቄ አድርጉ እንዳትፈጩ አንድ ላይ ማለት ነው። አንድ ላይ ከተፈጨ ልብ ያቃጥላል። ጨጓራ ላለበት ሰው ማለት ነው። ስለዚህ ውዶቼ 60 እየደረሰ ነው። ውሃ ጠብ እያደረገ የሽሮ ስልሳችንን ዝግጁ እናደርገዋለን ማለት ነው። ባለፈው እንጀራ ጋግሬ ነበረ ቪዲዮ ላደርግ ብዬ ከዛ ሳይመች የቀረ ማለት ነው። ቆይ በሌላ ጊዜ ይለፈኝ ብዬ አለ። ያተም ሰዓት አልነበረኝም።
እና የተጋገረውን እንጀራ አሳያችኋለሁ ማለት ነው ውዶቼ። ይሄ እንደዚህ ካደረግኩ በኋላ ትንሽ እገጥመዋለሁ ማለት ነው። እስካሁን ስላልገጠምኩት ትንሽ እገጥመውና ከዛ በኋላ ውሃ ጨምርበታለሁ ማለት ነው። እንጀራዬን ላሳያችሁ ብዬ ነው ውዶቼ። የኔ እንጀራ እንግዲህ ባለፈው የጋገርኩት እንጀራ ይሄ ነው። ምን ይመስላል? ደስ ይላል አይደል? ያምራል። እንግዲህ ይሄን ይመስላል እንጀራዬ። አቦካኩንም እና አሳይቻችኋለሁ መልሼ ሲወጣ እሳቱ ፌስታሉ ከበርሱ ችግር የለውም ያነሳዋለሁ። ልቀንስ ብዬ ነው እራት ስለሆነ ብዙ አልበላም። ይሄን ይመስላል። ለማንኛውም እንጀራዬ ብዙ ጊዜ ነው የሚበቃኝ። አሁን ብቻዬን ስለሆንኩኝ ፍሪጅ ይገባል እንትና አይበላሽም። በየቀኑ ሁለት እንጀራ እያመጣሁ በሚገባበት ሰዓት አመጣ እበላለሁ ማለት ነው። ሩዝ ምናምን ነገር አልጭ እንትና አልታገርም። ሩዝ ሲጀመር ብዙ ጣጣ አለበት። እንደ እንጀራ አይደለም። እንጀራ አሁን አንዴ ከጋገርኩት ሹሮዬን እንዳክ አደርጋለሁ። ካላት ሌላ ነገር ምንም ነገር አያስፈልገው። ሩዙስ ብቻውን አይበላም። የሆነ እንትን ይፈልጋል። ወይ ዶሮ ስሩ ለብቻው ይላል፣ ወይ ቱና ለብቻው። እንደዚህ እንትን በሉ ብቻ ወጭም አለ ድካም ነው አስፈልግ። ለዛም ደግሞ ምቾት የለኝም ሩዝ ላይ። ሩዝ ብዙም አይደለሁም ሩዝ ላይ ማለት ነው። እና ሌላ ልላችሁ የምፈልገው ነገር ደግሞ ምንድን ነው ዛሬ ሳውዲ አረቢያ ላይ ስትኖሩ ኢትዮጵያ መብላት የማትችሉትን ነገር የማታገኙትን ነገር ምናምን ነገር እንትን አትበሉ። እራሳችሁን አታስለምዱ አትፈልጋለሁ። በእውነት ጥሩ አይደለም። እኔ ብዙም አይደለም አሁን የዚህ ሀገር ምግብ ብዙም አይደለሁም። እኔ ካገኘሁ እሰይ፣ ካላገኘሁ ደንታማ የለኝም። እንደዚህ ብር ውስጥ ምናምን ከስንት አንዳንድ ቦይ ቦል ልበላ እችላለሁ። ብር ውስጥ ምናምን ነገር ጭራሽ ምንም ነገር አይመስለኝም። የዚህ ሀገር አሲርም እንደዛ አሲርም እንደዛ። አሁን አንዳንድ ሰዎች እንትን ካላሉ አሲር ካልጠጡ ጭራሽ ምግብ በልቶ ላዚም አሲር መጠጣት ይፈልጋሉ። በጭራሽ እኔ እንደዛ አላስለመድኩም ራሴ። ምግብ ከበላሁኝ በቀን አንዴ ምግብ በላለሁ። እንግዲህ ያው እንጀራ በላለሁ በቀን በየቀኑ ያው ጠዋት ቁርስ ከበላሁ በኋላ ቡና ጠጣለሁ። ከሰዓት በኋላ ምናምን ነገር አጋጣሚ እንደዚህ ሽሮ ምናምን ሰርቼ
ቁጭ ካልኩኝ እንቅልፍ እንዲወስደኝ ካልፈለኩኝ ሻይ ምናምን ልጠጣ እችላለሁ። ሌላ ልምድ ግን ራሴን አላስለመድኩትም። ስለዚህ ራሳችሁን የማይሆን ነገር በቃ ኢትዮጵያም የማታገኙትን ነገር ራሳችሁን አታስለምዱ ማለት እፈልጋለሁ። ሌላ ነገር ደግሞ መጨመር የምፈልገው በዚህ አጋጣሚ ቤት የምትሰሩ ልጆች ቤቱ መጀመሪያ ህጋዊ መሆን አለበት። ህጋዊ ካርታና ፕላን ትክክለኛ በራሳችሁ ስም የተቀመጠ ነገር መሆን አለበት፣ ወጪ ስታወጡበት ማለት ነው። እንደዛ ካልሆነ በኋላ ችግር ነው ማለት ነው። አሁን ስንት 6 ዓመት 7 ዓመት 12 ዓመት ሁላ አሁን የባለፈው 12 ዓመት ነው ምናምን ነገር ነው ያለችው። 12 ዓመት ለፍቼ ገብታ ቤቷን ህገ ወጥ ቦታ ላይ የተሰራላት ማለት ነው። እንደዚህ አይነት ስህተት መሆን የለበትም። አረጋግጡ፣ አሳዩኝ ወረቀቱን በሉ ማለት ነው። ወጪ አታወጡ እንደዚህ ዝም ብላችሁ ህገ ወጥ ቦታ ላይ ማለት ነው። ሌላ ደግሞ ከኔ ደግሞ ትምህርት እንድትወስዱ የምፈልገው ነገር ቢኖር ቦታ ስገዙ ሰፋ ያለ ቦታ ግዙ። በቃ ትንሽ ነው ከተባለ 200 ነው መሆን ያለበት 200 ካሬ ማለት ነው። ከ200 ካሬ በታች ጭራሽ ቦታ መግዛት አያስፈልግም። በተለይ በቃ 180 ሆኗል ተብሎ አይደል? ከ180 በታች በጭራሽ እንዳትገዙ ማለት እኔ ስለ አሁን በጣም ሳስበው በጣም ስለገረመኝ ነው ማለት ነው። በጣም ነው በቃ ምንም ነገር ወደፊት እንደው እድል እንትን ብሎ እንደው ወደፊት እንደው መኪና እንኳን እገዛለሁ ብለው ብዬ ባስብ መኪና ማስቀመጫና ማስገቢያ የለኝም፣ ውጭ ላይ ነው ማለት ነው። ስለዚህ ግን በርግጥ እኔ አልፈልግም፣ መኪና መግዛት አልፈልግም። እንደው ነገሩን ነው የምላችሁ ማለት ነው። የመኪና ያለው ጓደኛም ቤተሰብም ካለኝ መኪናቸው ቤቴ ግቢ ውስጥ መግባት አይችልም ማለት ነው። ምክንያቱም ግቢ የለኝም። ስለዚህ ቦታ ስገዙ ሰፋ ያለ ቦታ ግዙ። የኔ ቤት አሁን ባጃጅ እንኳን ማስገባት አይችሉም ማለት ነው። ገባችሁ? ስለዚህ ያው ግን ደግሞ አልሐምዱሊላህ እላለሁ። ምክንያቱም አንደኛ ብቻዬን ነኝ፣ ሰው የለኝም። ስለዚህ ይሄን መገዛቱ ጥሩ ነው፣ ባትኔ ሳልቀር ማለት ነው። ሀቅ ነው፣ ሚጥሚጣው ነው። ሀቅም ነው፣ በርግጥ ሀቅም ነው፣ እውነትም ነው፣ ደግሞ ሚጥሚጣውም ነው። እና ለማንኛውም ይሄ እንደዚህ እንዲፈላ በደንብ እንዲፈላ ያደረኩት ለምንድን ነው ታውቃላችሁ? አታውቁም ብዬ አይደለም ውዶቼ። በነገራችን ላይ እንደሞኝ ቆጠረችን እቺ ከርጃ እንዳትሉኝ እሺ። እኔ አታውቁም ብዬ አይደለም እንደዚህ ግን ማፈላ ለምንድን ነው? ሽሮ በጣም ጣፍጦን እንድንበላ ነው ማለት ነው። ስለዚህ እናንተም በትዕግስት ሽሮ በደንብ አድርጎ ውሃው በደንብ አድርጎ እንዲፈላ በትዕግስት ጠብቁ ማለት ነው። ዝም ብላችሁ ጭምርምር ካደረጋችሁ ሽሮ አይጣፍጥም ማለት ነው። ስለዚህ ለዛ ነው ቪዲዮን እስከ መጨረሻ ተመልከቱልኝ ውዶቼ። የእውነት ሰብስክራይብ ደግሞ እያነሳብኝ ነው ያለው። ለምንድን ነው አሁን 100 ናፈቀኝ 100 ማየት ፈልጋለሁ ስል 102 ገባሁና አልሐምዱሊላህ ዛሬ ጧት ከዛ አንስቶታል። ከሰዓት በኋላ አነሳ። ስለዚህ ዩቲዩብ ራሱ ዩቲዩብ ደሞዝ የሚከፍለው ማለት ነው፣ ባለ ዩቲዩብ ማለት ነው፣ ካምፓኒው ነው የሚባለው። እሱ ራሱ እንትን አለው መሰለኝ፣ ምክራ ያውቃል መሰለኝ በጉቦ መከፈቱ ተለምኖ ሰብስክራይብ እንትን እንዳስከፈትን እንዳስሞላ ወይንም ደግሞ ሰብስክራይብ እንድናገኝ ማግኘታችን ለምንም ማግኘታችን ያውቃል መሰለኝ። በእውነት ያውቃል። ለምንድን ነው የሚያነሳው? አይ ይሄ ጉቦ ነው።
እውነት ቪዲዮ ተወዱ አይደለም ብሎ ነው መሰለኝ የሚያነሳው። ግን በጣም ነው የሚገርመው። ግን ምን አይነት ሰው ነው? የዩቲዩብ እንትን ግን ታይቷል። የፌስቡክ እኮ ታይቷል ብለዋል። ፌስቡክን የፈጠረው ሰውዬ ታይቷል ተብሏል። ፎቶ አንድ ጊዜ ሲዘዋወር ነበር። የዩቲዩብን ደግሞ ብናየው ጥሩ ነበረ። አላየነውም። ግን አንድ ሰው ነው። በጣም ነው የሚገርመው። ግን እሱስ ምንድን ነው የሚጠቀመው ብር ከከፈለ እንደዚህ? ወይ ከደጃ ዛሬ ምን እያወራሁ እብድ ጌታ ይቅር ይበለኝ። ለማንኛውም የተቀበጃጀርኩ ነው። ይቅርታ ከልብ ይቅርታ። ማለት እኔ አንደኛ ሲጀመር የሆነ ነገር አላምንም። እኔ እጄ ላይ ካልገባ ካላየሁኝ አላምንም። ማለት ዩቲዩብ ይከፍላል ብለዋል አይደለ? መክፈሉ ራሴ ካላየሁት እኔ በሰው አላምንም። ይሄ እንግዲህ ምንም ማድረግ አልችልም። ይሄ ደግሞ የሁላችንም ሀሳብ ነው ብዬ አስባለሁ። የሁላችንም ጥያቄ ነው ብዬ ነው የማስበው እኔ። ምክንያቱም ዩቲዩብ ይከፍላል ብለዋል። አዎ ይከፍላል፣ አውቃለሁ፣ እንደሚከፍል አውቃለሁ። በእርግጥ ግን አላምንም ካላየሁ። እኔ የራሴ ላይ መጥቶ ካላየሁኝ እንትን አይልም፣ አላምንም ማለት ነው። እንግዲህ ምንም ማድረግ አልቻለም። ስለዚህ ያመናችሁ ልጅ እንግዲህ ትኖራላችሁ እኮ ማለቴ ወይ እናንተ ወይ ጓደኛችሁ ክፍያ ጀምሮላቸው ዩቲዩብ ምናምን ነገር ያመናችሁ ሰዎች ትኖራላችሁ። እኔ ግን አላምንበትም። እንደው እንደዚህ ዩቲዩብ በቀላሉ እኔ ገንዘብ የሚከፍለኝ ከሆነ ሰው ቤት ምን አሰራኝ ውዶቼ? በሰው ፊት ነው ያቃጠለኝ እንዴ? ብቻ የሰው ሀቅ አይምጣብኝ። ይሄ ጨው ብዙ ጥሩ አይደለም። ምክንያቱም እንጀራው ጨው አለው። በነገራችን ላይ ሳቦካ እንጀራ ላይም ጨምራለሁ ጨው ነው ማለት ነው። እና ውዶቼ ሳውዲ አረቢያ ላይ እንግዲህ መያዝ በዝቷል ብለዋል። ራሳችሁን ጠብቁ፣ ገንዘባችሁን ሴቭ ለማድረግ ሞክሩ። ገንዘባችሁን በስማችሁ አስቀምጡ። በስማችሁ በቃ በወር ቢያንስ 10,000 ብር 5,000 ብር ለማስቀመጥ ለራሳችሁ አልጉ ማለት ነው። ገባችሁ? ምክንያቱም ከራሳችሁ በላይ ማንም ሰው የለም ለእናንተ የሚያስብ ከእናንተ በላይ። እናት ካለች አጋጣሚ ልታስብ ትችላለች። ከሌለች ግን በቃ እናትም ደግሞ ራስሽን ስለቻልሽ ያን ያክል እንደ ልጅነትሽ ላትሳሳልሽ ትችላለች። ምክንያቱም ራሷን ችላለች። ብር ቢኖራት ምን አትረዳኝም ብላም ደግሞ ልታስብ ትችላለች። ሰው ሆኖ የማይቀየር ነገር የለም። ዞሮ ለራሳችሁ ያላችሁት እናንተ ብቻ ናችሁ። ለራሳችሁ እኔ ያለኝ ለራሴ እኔ ብቻ ነኝ። ማንም የለኝ፣ ወላ ጓደኛ ወላ ቤተሰብ ና። ስለዚህ በቻላችሁ አቅም ገንዘባችሁን ሴቭ አድርጉ፣ በስማችሁ አስቀምጡ። ምክንያቱም ኢትዮጵያ ስትገቡ ብታጡ ገበያ ጉልት ውላችሁ የምትገቡበትን ገንዘብ አታጡም ማለት ነው። ገባችሁ? ድንችና ሽንኩርት ገዝታችሁ ቸርችራችሁ ውላችሁ ትገባላችሁ። ስለዚህ ከራስ በላይ ንፋስ፣ ገንዘባችሁን አስቀምጡ፣ አታበካኩኑ ማለት ነው። እንደዛ ስል ደግሞ ሰውንም አትርዱ፣ ቤተሰብ አትርዱ እያልኩ አይደለም። ሙሉ በሙሉ እንትን አትበሉ፣ በቃ ራሳችሁን አትጣሉ። ይሄ ነገር በቃ ሲደርስብን ነው የምንረዳው እንጂ አንረዳውም። በቃ ከዚህ በፊት ብዙ ነገር ተናግሯል። ገንዘባችሁን ያዙ ተብላችኋል። ሰው ጋር ማስቀምጣችሁ ሰውንም እዳ አታስገቡ። ለራሳችሁ ያዙ። ብራችሁን ለራሳችሁ ያዙ። በስማችሁ በባንካችሁ አስቀምጡ። ሲስተም አለው ደግሞ ይከፈታል። አካውንት መክፈት ይቻላል።
እና ዛሬ ብገባስ ነገ ብገባስ ምን አለኝ? ቤት ውስጥ የሚያስከፋኝ ነገር አለ እንዴ? እንትን አለ እንዴ? ምንድን ነው ያላሟላሁት ነገር አለ እንዴ? ምንድን ነው እዚህ ሁኜ ምንድን ነው የሚያስፈልገኝ? ኢትዮጵያ ስገባ ደግሞ ምንድን ነው የሚጎልብኝ ነገር አለ ብሎ ማሰብ አለባት ብላችሁ ማሰብ አለባችሁ። ገባችሁ? የኩሽና እቃችሁን ዶላባችሁን ግጥም አድርጋችሁ አስተካክሉ። እቃ ማጠቢያችሁን መክሰላ ምናምናችሁን ግጥምጥም አድርጉ። ያላችሁበትን መኝታ ቤታችሁን አስተካክሉ። ቤት የሰራችሁ ልጆች ማለት ነው። ሳሎንም አፍምሽክላ ስትገቡ ማስተካከል ትችላላችሁ ማለት ነው። ይሄ የሰው ሀገር እንትን አይደለም። የሰው ሀገር የሰው አያኩራ። እንግዲህ እኔ ስመክራችሁ እንደ እናት ነው የምመክራችሁ። እናት የእናት ምክር ነው ውዶቼ። የሆደ ሆዴ ነው የማወራው። ከእኔም ትምህርት እንድትወስዱ የምፈልገውን ነገር አለ። ምክንያቱም እኔ አሁን አንድ ጊዜ ተይዤ ወላሂ እነዚህ ሰዎች ናቸው እነሱ ላይ ደውዬ የደረሱልኝ ማለት ነው። እና በጣም ነበረ እዛ ሰዓት በጣም ነበረ ቤት እየሰራሁ ነው። ቤቱ አላለቀም እና በጣም እዛ ሰዓት ተይዤ በነበረ በጣም ከባድ ነበር። የምሰራው ቤት ራሱ ከመሸጥ ውጪ ምንም ነገር አማራጭ አይኖረውም ነበር። ይሄው አንደኛ አንድ ብር እጄ ላይ አልነበረኝ። አንደኛ ተቀማጭ ገንዘብ አንድ ብር አልነበረኝም እጄ ላይ። ሲጀመር የቡክ አካውንት እንኳን አልነበረኝም። በጣም በጣም የሚገርም ነበር ሰዓት። ግን አላህ ጥሎ አልጣለኝም። ችግሬን ተረድቶኝ መሰለኝ። አልሐምዱሊላህ ገር በገር አድርጎ ከዚህ ድንገት አይበለውና ካለው እንኳን አላህ ካለ እኔ መግባት አልፈልግም። ኢትዮጵያ ገብቼ የትም ተሄዶ መነገድ የማይቻል ሀገር ላይ የትም ሄዶ ተንቀሳቅሶ መስራት የማይቻል ሀገር ላይ መግባት አልፈልግም። ትንሽ ሀገሩን መስተካከል አለበት፣ እትማት አለበት። የሰላሙ ጉዳይ በደንብ ሊስተካከል ይገባል ብዬ አስባለሁ። ነገር ግን ደግሞ አላህ ፈርዶት ከገባሁን አልሐምዱሊላህ ነው ማለት። ምክንያቱም ቢያንስ የቤት ኪራይ የለብኝም። ገበያ ውዬ መግባት አያቅተኝም። በቃ እንደዛ አይነት ሀሳብ ነው እኔ አሁን ማሰቡ እና አልሐምዱሊላህ ረብል ዓለሚን ነው ማለት። ሁልጊዜ አላህን አመሰግነዋለሁ። በዚህ የሚጎልብኝ ነገርም የለም። እዚህ የማገኘው ያው ደሞዝ ነው እንጂ የሚቀርብኝ ሽሮና እንጀራ ነው ልምዴ። ሽሮና እንጀራ ኢትዮጵያ አላጣም ማለት ነው። ሰርቼ እበላለሁ ማለት ነው። ገባችሁ? ሽሮና እንጀራ ኢትዮጵያ አላጣም፣ ሰርቼ እበላለሁ። እንደዚህ ነው ልትሆኑ ፈልጎ ነው እንደማፈልግ የወደቼ በጣም የሚገርም ነው። ሽሮዬ ያያችኋል። ሽሮዬ እየበሰለ ነው፣ እየደረሰ ነው። የኔ እንትን ግን ማለት ነው የኔ ቪዲዮ ከእንትን አያልፍም። ሳውዲ አረቢያ ላይ ነው፣ ከሳውዲ አረቢያ አይወጣም። ለምንድን ነው? ብዙ ሰዎች ሳውዲ አረቢያ ላይ ስለሆነ የሚያደርጉት ለዛ ነው እንዴ? ለዛ ይመስለኛል ከእውነት
ሰብስክራይብ ያለኝ ሳውዲ አረቢያ ላይ ስለሆነ ይመስለኛል በብዛት የሚመለከተኝ ከሳውዲ አረቢያ ነው። ሴትና ወንድ ደግሞ ሲለይ ደግሞ በብዛት የሚያይ ወንዶች ናቸው። ሴቶች የእርሜ ሲያቃጥለኝ የምለው ጠፋብኝ። የእርሜ እንትንም አለው የእርሜ ገደብ የሚያዩኝም ደግሞ ማለት ነው እስከ 45 ነው የሚያዩ ማለት ነው። ከ25 ጀምሮ ከ25 እስከ 45 ያሉ ሰዎች ናቸው ቪዲዮዎችን የሚከታተሉ። በጣም ገርሞኛል። ሌላው ደግሞ በፐርሰንትም አስቀምጦታል 25 ውስጥ ያሉት እድሜ ሰዎች የሚያዩኝ ይሄን ያህል ፐርሰንት ብሎ 45% እድሜ አካባቢ ያላቸው ደግሞ ይሄን ያህል ፐርሰንት ብቻ ብዙ ነገሮችን በፐርሰንት ያስቀምጠዋል። ግን በጣም ይገርማል ዩቲዩቡ እናንተ ይበቃዋል። በጣም ነው የሚገርመው። በጣም ነው የሚገርመው። ለማንኛውም ደግሞ እኔ አሁን እንፈራለን መሰላችሁ። አንቺ እኮ በኋላ እንደ ትንሽ ታዋቂ ከሆንኩ በኋላ እንደንልያሸው አንቺ እኮ እንደዚህ ስትይ ነበረ ምናምን ነገር ብሎ እንዳይሰርጉኝ ቪዲዮ ምንም ነገር የማታውቂ መሀይም ነበርሽ እንዳይሉ በእውነት እንደዚህ የሚል ሰው አልወድም። ምክንያቱም ሰው ልጅ ያውቃል። በቃ ዛሬ አያውቅም፣ ነገ ያውቃል። ከህይወታችን ብዙ ነገር እንማራለን። ስልክ ስንነካከ ደግሞ በጣም ነው የምንለምደው ማለት ብዙ ነገሮችን እንለምዳለን። ገባችሁ? ስለዚህ በእኔ አልተጀመረም ለማለት ፈልጌ ነው ውዶቼ። በእኔ አልተጀመረም። ገባችሁ? ያለማወቅ ኃጢአት አይደለም። ሰው ልጅ እናት ሆድ ውስጥ አይደለም ሁሉ ነገር የሚያውቀው ማለት ነው። ለማንኛውም ሰብስክራይብ እያደረጋችሁ እንለምዳለን። የማናውቀውን ነገር ለመልመድ በቃ ዝግጁ መሆን አለብን። ብስሚላህ ጭፋ ያስፈልገዋል በል። እቺ ማንኪያ ግን ትንሽ ተለቅ ብትል ጥሩ ናት። ወደፊት እሞክራለሁ ከዚህ ትንሽ ተለቅ ያለች ለመግዛት ማለት ነው። በርግጥ አለኝ አልሐምዱሊላህ አለች። እንደዚህ ነው ማድረግ ፈልገን ከላይ ያለው ብቻ እንዳይወርድ ነው። በነገራችን ላይ ይሄ ሽሮ ሽንኩርትና ቲማቲም ብቻ ነው ያለው። ብስሚላህ ረህማን ረሂም ይሄን ይመስላል። ሽንኩርትና እንትን ብቻ ነው ማለት ነው። ሽንኩርትና ቲማቲም ብቻ ነው ያለው። አይታችኋል። ምንም ነገር የለውም። በጣም ነው የሚጣፍጠው። በጣም ይሄ ፍልፍል አስዋት ምናምን ነገር ትንሽ እሱ ነው የጨመርኩት። መጨመር ብዙ አልወድም ማለት ነው። ቅመም ብዙ አያስፈልገኝም፣ አልወድም። በጣም ነው የሚጣፍጠው ውዶቼ። ቢስሚላህ ረህማን ረሂም። ጌታዬ ስለስተኛ አመሰግናለሁ። ለሌላቸውም ስጣቸው፣ ለተጨነቁት ሰዎችም ከጭንቀት አውጣቸው፣ ለጨለመባቸው አብራላቸው ጌታዬ። ቢስሚላህ ረህማን ረሂም። ዋው ወላሂ በጣም የሚጣፍጥ ነው። በጣም ነው የሚጣፍጠው። ቁጭ ብዬ ልበላ ነው በቃ። በጣም ነው የሚጣፍጠው ውዶቼ። እናንተም ሰርታችሁ ቅመሱ ለማትፈልጊ ነው ውዶቼ። በጣም ነው የሚጣፍጠው። ዋው ወይኔ ጉርሻ ደግሞ ስወድ ብታው ጉርሻ በጣም ነው የምወደው። ባጎርሳችሁ ደስ ይለኛል። ተመልከቱ ውዶቼ። በጣም ግን ያቃጥላል። እንደዚህ ነበረ ማጎርሳችሁ። ግን ጋ ብትኖሩ ኑሮ ወዳችኋለሁ፣ አከብራችኋለሁ። ዘላለም ኑሩልኝ፣ ሳቁልኝ፣ ፈታ በሉልኝ፣ ተዝናኑልኝ። በቃ አትጨነቁ። ንፋስ ወዱ፣ ውጡ፣ ንፋስ ወዱ፣ ግቡ፣ ስሩ፣ ልፉ።
ገንዘብ አገኙ፣ ገንዘባችሁን ተደሰቱበት፣ ገንዘባችሁን ጥቁም ነገር ላይ አውሉበት። መጠጥ ምናምን አስካሪ ነገር ምናምን ነገር ጓደኛ ልጋብዝ፣ ጓደኛ ጋር እንደዚህ ልሁን አትበሉ። ራሳችሁን ጓደኛ አድርጉ፣ ስልካችሁን ጓደኛ አድርጉ። ሲከፋችሁ ሙዚቃውንም ነሺዳውንም መዝሙሩንም አዳምጡ። በቃ ፈታ በሉ። የምን ጭንቀት ነው እንግዲህ ጌታ ይቅር ይበል። እንዲህ ያለች ከልጃ እንዳትወልድ በእውነት ማለቴ። ለማንኛውም አትጨነቁም ለማትፈልጊ ውዶቼ፣ ጭንቀት አያስፈልግም። ከራስ በላይ ንፋስ የሚባል ነገር አለና ለዛ ብዬ ነው ቁጭ ብዬ ብበላ ደስ ይለኛል ውዶቼ። እኔ ወሬ ከጀመርኩኝ አልጀምር እንጂ ከጀመርኩኝ ወሬው አያልቅ። አውሪ አውሪ ነው የሚለኝ። ሀሳብ የሚመጣው በቃ እንትን ስል ነው የሚቀርም። አይገርም? ትንሽ ስቆይ ነው ሀሳብ። መጀመሪያ አካባቢ ቪዲዮ መስራት ሲጀምር ማለት ነው ሀሳብ ወሬ ምናምን ነገር አይመጣልኝም። ዩቱቡ ደግሞ የሚፈልገው መጀመሪያ አካባቢ ነው ወሬ የሚፈልገው ማለት ነው። ወዲያው ደግሞ አይገባም። እንትና ብላለች ሄለን ሾው ቆይ ሙዚቃ እንክፈት እንደዚህ እስከሚሆን ድረስ ትላለች። ሞቅ እስከምንል ድረስ ምናምን ነገር ስለ ሄለን ሾው ላውራ እንደ ይቅር ተመልሼ ልግባ እንጃ። በጣም በእርግጥ መጥፎ ነገር አይደለም በእውነት እኔ ስለመጥፎ ነገር አይደለም የማወራው። ወዳታለሁ፣ ጥሩ ሰው ናት። ለመጥፎ አይደለም፣ ስለመጥፎ አይደለም። ይሄ ዩቲዩብ እኮ ችግር ነው። ሰው ጋር ማያጣላ ጭቅጭቅ ነው የሚፈልገው፣ ጭቅጭቅ ነው የሚወደው። በሉ ውዶቼ ቁጭ ቤል ብላበት ደግሞ ቁሞ ብላትም ሀራም ነው ብለዋልና ጥሩ አይደለም። ጌታዬ ስተኛ መሰግንሃለሁ አምላኬ። አንተ ምን ይሳናሃል? አልሐምዱሊላህ ረብል ዓለሚን። ስንት የተከፋ ሰው ይኖራል፣ ስንት የታመመ ሰው ይኖራል። እነሱንም ከነሱ እገዛቸው፣ እርዳቸው፣ ከጎናቸው ሁን ማለት ፈልጋለሁ። በእውነት ሀዘን ውስጥ ያለው ሰውም ይኖራል። ከሀዘናቸው አውጣቸው፣ አጽናናቸው ማለት ፈልጋለሁ። ሞት ለሁላችንም አይቀርም፣ ግን ይረሳል፣ ያልፋል። ከዛሬ ነገ እየተባለ ይረሳና በርትተን እንቆማለን። መርሳት ባይረሳ እንኳን ለመበርታት እንትን እንላለን ማለት ነው፣ እንጽናናለን ማለት ነው፣ ጽናንተን እንኖራለን ማለት ነው። እኔ አሁን ብዙ ጊዜ ብቸኝነት በጣም ነበር የሚሰማኝ። ምክንያቱም ማን አለኝ፣ ለማን ነው የምኖረው፣ ለምናምን ነገር ነበር የሚሰማኝ። አሁን እኔ መሞት አልፈልግም፣ እጓጓለሁ ለመኖር። በእውነት ለምን ብዬ ነው የምሞተው? ስለዚህ ውዶቼ አትጨናነቁ፣ አላማም ይኖራችሁ። እዛም እየሄዳችሁ ጓደኛ ምናምን እያላችሁ ጓደኛ እያበዛችሁ ራሳችሁን አትጉዱም አትፈልጋለሁ። ምክንያቱም ዛሬ ሰው ልቡን አታውቁም። ሰው ሆኖ እንደዚህ ቁሞ ታየዋለህ፣ ነገር ግን ልቡ በጭራሽ አይገኝም። በቃ ስለዚህ የሰውን ልብ በመፈለግም ጊዜያችሁን አታጥፉ። ራሳችሁን ችላችሁ በራሳችሁ ለመቆም ሞክሩ። በቃ ተዋቸው። በቃ ስለ ሰው አያስፈልግም። በቃ ሰው ጨዋ የሚጫወት ሰው እኔ አከሌ ዘር፣ እኔ አከሌ አባት፣ እኔ አባቴ እንደዚህ፣ እኔ እናቴ እንደዚህ ምናምን ብሎ ጉራ ምናምን የሚነዙትን ሰዎች ብዙ ሰዎች አሉ ማለት ነው። ስለዚህ ከእንደዚህ አይነት ሰዎች ምርቃችሁ እራሳችሁን ሆናችሁ ለራሳችሁ ኑሩ ማለት ነው የምፈልገው ማለት ነው። አሁን ባለፈው ምንድነው አንዷ የሆነችው በገዛ ጓደኛዋ ወርቋን ሰርቃት አብራት ትፈልጋለች ማለት ነው። ቪዲዮ ሳልሰራበት አልቀርም ይሄን ነገር ግን እንጃ። እና ስለዚህ ምንም ነገር አያስፈልግም። አሁን እሷ እንግዲህ ጨዋ ናት ብላ መልካም ሰው ናት ብላ ቤተሰቦች አሁን ለምታውቀው ምናምን ነገር ነው እንግዲህ በጭራሽ ልጅቷ ምንድን ያለችው የተሰረቀባት ልጅ
እሷን ከምጠረጥር እኔ ራሴን መጠርጠር ነው የሚሻለኝ የሚቀለኝ ነበር ያለችው። ገባችሁ? ወርቋን ሰርቃባት ሽጣ ብሩ ተበልቶ አብቅቶ ከዛ በኋላ ነው ካለቀ በኋላ ነው እንግዲህ በስንተኛ ወሩ ነው እንግዲህ ሲጠፋም ጠፋ ተብሎ አብራ ፈልጋለች አሉ። ስለዚህ ከእንደዛ አይነት በቃ ለዛ ነው በቃ ሰውን አትመኑ፣ አያስፈልጉም። በቃ ባሉበት ሰላም ይሆኑ፣ እናንተም በሰላም ሁኑ የምንለው ማለት ነው። በቃ አያስፈልግም። ሰውንም ችግር ውስጥ አታስገቡ። ሲጀመር ቤት ኪራይ ወርቅ ካለሽ አንገት ላይ ማድረግ ነው ያለብሽ። ምክንያቱም ለጥርጣሬ ሳይሆን ለራስሽም ለመልክም ለጌጥም ደስ የሚለው ወይ አንዷ አጠገብሽ ተቀምጣ ስልክ ምናምን ልትይዝ ስለምችል እች ልጅ ወርቅ የላት ምናምን ነገር እንዳትባይ። ለዛም ብቻም ሳይሆን ደግሞ ደስም ይላል። እኔ ቤት ኪራይ ካለኝ እኔ ድሮ ቤት ኪራይ በነበረኝ ሰዓት የአንገት ሐብል ነበረኝ ሁልጊዜ፣ የአንገት ሐብል የጆሮም ነበረኝ ሁልጊዜ። በቃ ስራ ቦታ ነው አድርጌም ወደ እንትን የምገባ ማለት ነው፣ ወደ ኢጃዛ ቤት የምመጣው ማለት ነው። ከኢጃዛ ቤት ሲሄድ ወደ ስራ ሲሄድ ደግሞ ፖርሳ ውስጥ ጨምሬ የሚሄደው ማለት ነው። ወይ ደግሞ ስራ ቦታ ሲሄድ ነው አውልቄ የማስቀምጠው ማለት ነው። ገባችሁ? አሁን ደግሞ ችግር የለውም። ወርቅም አድርጋችሁ ስራችሁን መስራት ትችላላችሁ። በፊት አሁን አይን ነው ምናምን ነገር እንላለን። አይን ችግር የለውም፣ አላህ አለ። የሰው አይን ምናምን ነገር ይባላል። ድሮ ነው አይደለም። አሁን ብዙ ሰዎች ወርቅ አድርገው ነው የሚሰሩት ማለት ነው። ስራ አረብ ቤት ሲሰሩ ወርቅ የአንገት ወርቅ አላቸው። የሌላቸው ሰው አንዳንድ ሰው ነው የሌለው ሰው የምታዩት ማለት ነው። ስለዚህ ሀብል አድርገሽ የጆሮሽን ዝም ብለው ከ3 ግራም እና እንደዚህ አይበልጥም የጆሮ ምስላሱ። ስለዚህ አድርገሽ ብትሰሪ ችግር የለውም። አረቦቹ እንደሆነ ወርቅ ለምን አደረግሽ አይሉሽም። ሴት ነሽ፣ ሀራም አይደለም ወርቅ ማድረግ። ስለዚህ ምን ወርቅሽን ምን አስቀመጠሽ? ምን እንትን እንደዚህ እንትን አስባልሽ። በዚህ ላይ ደግሞ መጠጥ ነው ደግሞ ተጠጣላችሁ ተብሏል። እና መጠጥም ደግሞ ምን አይነት መጠጥ ነው የሚጠጣው? መጠጥ ስለምንድን ነው የምጠጡት? ብቻ እኔ ብዙ ነው አስቸጋሪ ነው እንደዚህ አይነት ነገር። አልሐምዱሊላህ ዱባይ ደስ ይለኝ ነበረ። ነገር ግን ዱባይ እንደዚህ ከሆነ አስቸጋሪ ነው ብዬ ነው የማስበው ማለት ነው ውዶቼ። ከባድ ነው መጠጥ። ኢትዮጵያ ላይ ብትሆኑ እንኳን ትንሽ በቃ ቢበዛ ስማችሁ ነው የሚጠፋው። ችግር የለው ይባላል፣ ግን ስማችሁ ነው የሚጠፋው። እንደገና ደግሞ ሀራም ነው፣ ወንጀል ነው። በየትኛውም ሃይማኖት እንትን አይፈቀድም፣ መጠጥ አይፈቀድም። ስለዚህ ከኃጢአትና ከስም ውጭ ሌላ ነገር ችግር አያመጣባችሁም። የሚያስራችሁ የለም፣ የሚገርፋችሁ የለም። አጋጣሚ መንገድ ላይ ብቻ ሰው ከተጣላሽ ነው ልትደበደብ የምችው አጋጣሚ ማለት ነው። ከሆነ በስተቀር ፖሊስ ስለጠጣሽ ፖሊስ አይቀጣሽም፣ አያስርሽም። ሰው ሀገር ላይ ግን ብዙ ችግር አለ። ሳትሰርቂ ሰርቀሻል ተብለሽ ልትታሰሪ ትችላለሽ። ሳትገሊ ገለሻል ተብለሽ ልትታሰሪ ትችላለሽ። ገባሽ? መጠጥ ሰው ሀገር ላይ ምን አስጠጣችሁ? መጠጥ ሲጀመርም ደግሞ ምን አይ መጠጥ ነው? እኔ ራሴ አላውቀውም እኮ ሱብሃንአላህ። በጣም ነው የሚገርመው። ኤቡክ ነው አሁን ሳውዲ አረቢያ ላይ የለም መጠጥ። እንዴት መጠጥ ሊፈቀድ ቻለ? እንዴት ዱባይ ላይ መጠጥ እንዴት ሊኖር ቻለ? እኔ ምንም ነገር ሊገባኝም አልቻለም። ደግሞ አላምንም። እኔ እንዴት ጠጥተን ነበረ ነፍስ እስከምስቱ ድረስ። በዛው ምን አይነት መጠጥ ነው የምጠጡት? በጣም ነው የሚገርመው። ጥሩ አይደለም። ሰው ሀገር ላይ የማይሆን ስራ አትስሩ። ስራ ለመስራት ነው የመጣችሁ፣ ስራችሁን ስሩ። ጓደኛ ማታበዙ። መዝናናት ካስፈለጋችሁ መዝናናት ራሱ ጊዜያዊ ነው፣ ምንም ጥቅም የለውም። የፋራ ነው ሲጀመር መዝናናት። እኔ አረቤት ቁጭ ብዬ መዝናናት የምለውን አንዳንድ ጊዜ ዝም ብዬ እንትን ሳይሆን ወይ ሱቅ ሄጄ ስመጣ ለእኔ ትልቅ መዝናኛ ነው። ሱቅ ሄጄ የምፈልገውን ነገር ገዝቼ ስመጣ ትልቅ መዝናኛ ነው ለእኔ ማለት ነው። ቡናዬን አፍልቼ እዚህ ደግሞ የምፈልገውን ነገር ከውጭ አስመጥቼ ስበላ ደስ ይለኛል። ጥብስም ሊሆን ይችላል አስመጥቼ ስበላ እንደዚህ
አንዳንድ ነገሮች ብር ውስጥም ሊሆን ይችላል። ብቻ ከውጭ ገዝቼ ስበላ ደስ ይለኛል። እዚህ በቃ ሙዚቃ ላዳምጥ እችላለሁ፣ ዳዋ ላዳምጥ እችላለሁ፣ ሀዲስ ላዳምጥ እችላለሁ። ብቻ የተለያየ እንትን ራሴን ፍሪ ለማድረግ ጥረት አደርጋለሁ። ያሳለፍኩትን ጭንቀቶችንም ያሳለፍኩትን ደስታዎችንም አስታውሳቸዋለሁ። ብቸኝነታችሁን ተለማመዱት። በቃ ሰው ላይ አትደገፉ። ሳታስቡ ያ ሰው ይለያችሁና ከዛ በኋላ ብቸኝነት ተሰምቷችሁ ራሳችሁን ለማጥፋት ትዳረጋላችሁ ማለት ነው። ራሳችሁን እንድትጠሉ ታደርጋላችሁ ማለት ነው። ገባችሁ? ይሄ በጣም አስፈላጊ ምክር ነው። ለማንኛውም ጉዶቼ ቪዲዮን እስከ መጨረሻ እንደምታዳምጡ ተስፋ አድርጋለሁ ውዶቼ። ስለዚህ ራሳችሁን ተንከባከቡ። ከምንም በላይ እንግዲህ በቻልነው አቅም እንመክራችኋለን። እኔም አብራችሁ መከራለሁ። ገባችሁ? ስለዚህ ጓደኝነት፣ የመጠጥ ጓደኝነት ጥንቅር ብሎ ይቅር። መዝናናት መጠጣት ከሆነ ሺህ ጊዜ መዝናናት ይቅር ብላችሁ ሰው ሀገር ላይ ስራ ይዞናችሁ ስራችሁን ስሩ ማለት ፈልጋለሁ ውዶቼ። ወሬ አላበዛባችሁ። ለማንኛውም እንጀራዬም ይኸው እንደምታዩት ቁጭ ብዬ ወሬ እንዳልቋረጥ ብዬ መብላት ስላለብኝ ነው ውዶቼ። አብረን እንብላ ማለት ፈልጋለሁ። ለማንኛውም ይሄን ይመስላል። ለማንኛውም መልካም ጊዜ ይሁንልን። ቻው፣ ደህና ሁኑልኝ። እወዳችኋለሁ፣ አከብራችኋለሁ። ኑሩልኝ ዘላለም። ክፉ አይንካችሁ። ቪዲዮን እስከ መጨረሻ ተመልከቱልኝ። ዩቲዩቡ መክፈሉና አለመክፈሉን ጓጉቻለሁ ውዶችን ለማየት ማለት ነው። እጄ ላይ ካልገባ አላምንም ብያለሁ ማለት ነው እኔ። ለማንኛውም አብራችሁ የነበርኩት ከድጃ ነበርኩኝ። ከድጃ ቤት ሾን ሰብስክራይብ በማድረግ ላይክ፣ ኮሜንት፣ ሀሳብ በመስጠት ምክር በመስጠት እናንተ ምከሩኝ ማለት ነው። ከተሳሳትኩኝ ምከሩኝ። እንደዚህ አትበይ ከድጃ እንደዚህ ነው በሉኝ። ገደል እንዳጨምሩኝ ደግሞ በርቺ ስትሉኝ ደግሞ በርትቼ ደግሞ ሌላ ነገር ውስጥ ወይ ፖለቲካ ነገር ውስጥ ወይ ደግሞ ሰውን የሚያስቀይም ነገር ውስጥ እንዳልገባባችሁ እናንተም ደገፍ አድርጋችሁ ምክር አስተያየት ጻፉልኝ ማለት ፈልጋለሁ ውዶቼ። ወዳችኋለሁኝ። መልካም ጊዜ ይሁንላችሁ። ደህና ሁኑልኝ። ራሳችሁን ከምንም በላይ ጠብቁ። ቻው